ብትከራዩ ጥሩ የረፍት ጊዜን የምታገኙበትን የገስት ሃውስ ጥቆማ ይዘንላችሁ ቀርበናል። በሀገር ውስጥ እንዲሁም ከሀገር ውጭ ያላችሁ ውድ ተመልካቾቻችን ሰላም፣ እንዴት ናችሁ? እኛ በጣም ደህና ነን። በዚህ ቻናላችን የተለያዩ ጥሩ የምንላቸውን የሪል ስቴት ጥቆማዎችንና መረጃዎችን እንደምናቀርብላችሁ ይታወቃል። በዚህ ቪዲዮ ደግሞ ሰሞኑን ተመልካቾቻችን ባደረሱን ጥያቄ መሰረት ብትከራዩ ጥሩ የረፍት ጊዜን የምታገኙበትን የገስት ሃውስ ጥቆማ ይዘንላችሁ ቀርበናል። እንደምትወዱትም እርግጠኛ ነን። እስከ መጨረሻው አብራችሁን ቆዩ። ይህ ገስት ሃውስ የሚገኘው በመሃል ሜክሲኮ ደህንነቱ በተጠበቀ የመኖሪያ አፓርትመንት ላይ ነው። ወደ አፓርትመንታችን ከመግባታችን በፊት የሪሴፕሽን አገልግሎት እናገኛለን። ማንም ሰው ከውጭ ሲመጣ ቀጥታ መግባት አይችልም። ወዴት እንደሚሄድ ቼክ ተደርጎ ነው የሚያልፈው ማለት ነው። እንግዳም እናንተ ጋር የሚመጣ ከሆነ ከናንተ ኮንፈርሜሽን ከተቀበልን በኋላ ነው ማለት ነው ወደ አፓርትመንቱ እንዲገባ የሚደረገው። እንደምታዩት ሁለት ትልልቅ ሊፍቶችን እንጠቀማለን። የትኛውም ፍሎር ላይ ብንሆን በማንኛውም ሰዓት ሊፍት ለመጠበቅ ብዙ ደቂቃ የምንቆይበት ሁኔታ አይፈጠርም። ወደ ገስት ሃውሱም ስንገባ በመጀመሪያ ሰፊ የሆነ ሳሎን እናገኛለን። ሞር ለቀቅ ያለና ጥሩ እቃዎችን አሟልቶ የያዘ ሳሎን ነው። ወደ ዳይኒንግ ስፔሱም ስንመጣ ሰፊ ስፔስ ነው። በደንብ ማስተናገድ የሚችል የመመገቢያ ጠረጴዛ እናገኛለን። ቤቱም ደግሞ ጥሩ የተፈጥሮ ብርሃን ያገኛል እንደምታዩት። ከዛ ወደ ኪችናችንም ስንገባ ሙሉ እቃዎችን አሟልቶ የያዘ ነው። በዋነኛነት ብዙ ተመልካቾቻችን ወይም ደግሞ ደንበኞቻችን ከሆቴል ይልቅ ገስት ሃውስ የሚከራዩበት የተለያዩ ምክንያቶች አሉ። ከብዙ በጥቂቱ እንግዲህ ሞር ወጪ ለመቆጠብ ነው። ያን ስናስብ እንዴት ነው ሆቴል ላይ ስንከራይ በየቀኑ የሚቆጥርብን ለእናንተ መናገሩ ያው ለቀባሪው ማርዳት ነው የሚሆንብንና በጣም በተመጣጣኝ ዋጋ ግን ከአንድ ወር ጀምሮም ለጥቂት ጊዜያቶች ገስት ሃውስ የሚከራዩበት ምክንያት በዋነኛነት ወጪ ለመቆጠብ ነው የሚሆነውና ሌላው ደግሞ ምንድነው ገስት ሃውስ ላይ ስንገባ ሞር ሙሉ የተሟላ የቤት ዕቃ ነው የምናገኝበት። ቤቱ ላይ እንደምታዩት ጀስት የራሳችሁ ቤት ያክል እንዲሰማችሁ የሚያደርግ ገስት ሃውስ ነው። ቪዲዮ ላይም ማየት ይቻላል። ንጹህ ነው በጣም። ገስት ሃውስ ሲሆን ምቾታችንን ይጨምረዋል። ግላዊነታችንን ወይም ደግሞ ፕራይቬሲያችንን በደንብ ያስጠብቅልናል ማለት ነው። የተለያዩ ደግሞ ዝግጅቶችንም ቢኖሩብን ለምሳሌ የቤተሰብ መሰባሰብ ቢኖርብን ቀለል ያሉ ፕሮግራሞችንም ደግሞ ለማካሄድ ሞር በራሳችን መሆኑ የራሳችን የቤት ስሜት ስለሚፈጥርልን በደንብ ማከናወን እንችላለን ማለት ነው። ይህ ገስት ሃውስ እንደምታዩት ያው መጀመሪያ በሩ ላይ ስንገባ ሰፊ የሆነ ካፌም እናገኛለን። የተለያዩ የመገበያያ ቦታዎችን እናገኛለን። የትም ሩቅ ቦታ ሳንሄድ የፋርማሲ እንደዚህ የአበባ መሸጫዎች እናገኛለን። ይሄ ግራውንድ ላይ የምታገኙት ሰርቪስ ነው። የሴቶች የወንዶች የህይወት ሳሎንን የያዘ ነው። እንዲሁም ደግሞ የተለያዩ የእቃ መሸጫ ሱፐርማርኬትንም ደግሞ በበቂ ሁኔታ የያዘ ነው። ስለዚህ ከቤታችሁ የምትወጡት ጀስት ዘመዶቻችሁን ሄዳችሁ ለመጠየቅ ወይም ደግሞ አንዳንድ ተጨማሪ መዝናኛ ቦታዎችን ለማግኘት ነው እንጂ እቃዎችን ለመግዛት ወደ ውጭ አትወጡ ማለት ነው። ስለዚህ ጊዜያችሁን፣ ጉልበታችሁን እዚሁ ገስት ሃውስ ላይ ትቆጥባላችሁ ማለት ነው። ሞር ደግሞ ወደ ቴራሱ ስንወጣ ከላይ የምናገኘው የህንፃው መጨረሻ ላይ አረንጓዴ የሆነ ቴራስ ነው። በጣም ውብ ነው። ፕሮግራም ቢኖርባችሁ ስቴጆችን የያዘ ነው። እነዚህ ስቴጆች ላይ በደንብ በሰፊው መጠቀም ትችላላችሁ። ከጥሩ የከተማ እይታ ጋር አረንጓዴ ነገርን ጥሩ አየርም እየሳባችሁ በደንብ ማከናወን የምትችሉበት ገስት ሃውስ ነው ማለት ነው። ይሄ በዚህኛው አማራጫችን ላይ ከባለ 2 መኝታ እስከ ባለ 3 መኝታ አማራጮችን ማግኘት ትችላላችሁ። እናንተም ከወደዳችሁት ቀድማችሁ ደውሉልን። እንዲሁም ደግሞ የምትጎበኙበትንም ታይም ቀድመን አሬንጅ ማድረግ ይኖርብናል። ከዛ ያለውን ነገር ወደፊት መሄድ እንችላለን ማለት ነው። ሞሮፍ ደግሞ ምንድነው ያው ይህንን ቪዲዮ እንደወደዳችሁት ተስፋ እናደርጋለን። ለወዳጅ ዘመዶቻችሁ ሼር አድርጉላቸው። ይህንን መረጃ የሚፈልጉ ሊሆኑ ይችላል። እንዲሁም ደግሞ አዳዲስ መረጃዎችን በዚህ ቻናል ስለምንለቅ ሰብስክራይብ ማድረግ እንዳትረሱ። እንዲሁም ደግሞ ላይክ አድርጉ፣ ለብዙ ሰዎች እንዲደርስ ቪዲዮውን ያግዘዋል። አብራችሁን እስካሁን ስለቆያችሁ እናመሰግናለን። መልካም ጊዜ ይሆንላችሁ።